ፕሪሚየር ሊጉ ላይ ገብቶ እንደሌሎቹ ከዚህ በፊት ሌሎቹ ተቀብለን በዚህ አቋርጦ ሲያልፉ ሸኝተንም እናውቃለን። እነሱ ገብተው ሲመለሱ እናያለን። ይሄ ስትራፕ እንዳያረግ ያ ብቻ ሳይሆን ሀላባ የኳስ ሀገር የኳስ ትውልድ ስፖርት ወዳጅ መሆኑን ለማሳየት በሲቢ ፕሪሚየር ሊጉም ላይ ከፍ ብለን አንደኛ ሆነን የምንጨርስበት ሌሎች ደግሞ አህጉራዊ ውድድሮች ላይ ዓለም አቀፋዊ ውድድሮች ላይ መወከልና መጫወት የሚችል እንዲሁም በርበሬዎቹ የብቻ ሳይሆን ተጫዋቾቹንም ማስመልመል ተጫዋቾቹንም ለኢንተርናሽናል ጨዋታ የሚያበቃ እንዲሆን የሚደረገው ሁሉ ቢደረግና ቢጠናከር ይላሉ። የፋሽን እንዳይሆን የፖለቲካ እንዳይሆን። ክብራትና ክብራን ተመልካቾቻችን እንግዲህ አሁን የምንገኘው ከወንድማችን ገራዲው ነው። እንግዲህ ከወራዲጆ በሸኖ ከተማ ሙሉ ሰራዊት እንዳለው ይታወቃልና እንኳን ሰላም ተገናኘን። እንኳን በሰላም ቆያችሁ። እንዳጠቃላይ እንግዲህ ወቅታዊ ሁኔታ የሚኖረን እንግዲህ አብዛኛውን ነገር የምንሰራው ከስፖርት ጋር ተያይዞ ነውና አሁን ወቅቱ ደግሞ እንግዲህ ሀላባ ከነማ ፕሪሚየር ሊግ ገብቶ ቅድመ ዝግጅቶች እየተደረጉ ነውና እንዳጠቃላይ ስለ ሀላባ ከነማ ያለህ ስሜት ምንድነው? አሪፍ ነው። ሀላባ ከነማ ያው ከረጅም ጊዜ በኋላ የህይወት ዋጋ ከተከፈለበት ረጅም ጊዜ ሰው በጉጉት ሲጠብቅ ከጫፍ የደረሰ የተመለሰ ቆይቶ አምና የኢትዮጵያ ሲቢ ፕሪሚየር ሊግን ተቀላቅሏል። ይሄ ደስ የሚል ነገር ነው። አሁን ደግሞ ፕሪሚየር ሊጉ ላይ እንዲቆይ ብቻ ሳይሆን ውጤታማ እንዲሆን እንቅስቃሴዎች እየተደረጉ ይገኛል። በዚህ በኩል ደግሞ ያው ማህበረሰብ ላይ ለመስራት እንደ አጠቃላይ ህዝባዊ መሰረት ለማስያዝ እየተሰራ ባለው ነገር ላይ እኔም አቅሜ በፈቀደው በሚችለው ነገር ሁሉ ለመተባበርና ለመደገፍ ከጎኑ ለመሆን አለው እያልኩ ነው። በአቅም ልክ ሌላም ተጨማሪ የገቢ ምንጮች በሀገር ውስጥም ከሀገር ውጭም ተደርጎ ክለቡን ማጠናከርና ክለቡ ራሱ ሌሎች ማህበራዊ መስተጋብሮችን ያመጣል። በዞናችን ደግሞ ሆኖ አጋጣሚ በዞናችን ከተካሄደ ደግሞ ቱሪዝም ስፍራም ከነማዋን ደግሞ ሳቢ የንግድ ትስስር ማዕከል እና ሌሎች ደግሞ ከታች ያሉ ተስፈኛ ወጣቶችን ደግሞ ተስፋ የሚያገኙበትና ጠንክሮ ሰርተው የሚያድጉበት እድል ይዞ የሚመጣ በመሆኑ በሚችለው ሁሉ ለመደገፍ ወሰነናል። እናግዛለን ኢንሻአላህ። እንዳጠቃላይ የሀላባ ከነማ የህይወት መስዋዕትነት የተከፈለበት ነው አብዛኛው ጊዜ ስትሰማና አሁን ደግሞ ፍሬውን እንግዲህ ህይወታቸውን ያጡ ብዙ ወንድሞቻችን አሉ። እኛ ደግሞ አሁን ሀላባ ከነማን እዚሁ ወይም ሌላ ቦታ ፕሪሚየር ሊግ ገብቶ ልናይ ነው። እሱን ስሜት እንዴት ትገልጿል? እሱ ስሜት ያው ሰው የህይወት ዋጋ የተከፈለው ይሄንኑ ለማየት ነው። ምናልባት ኖረው ቢያዩ ብሎ ማንም ሰው ይመኛል። አሁን ደግሞ ያለን እኛ የነሱን ህልምም የአብዛኛው የሙሉ የሀላባ ህዝብ ህልም የሆነውን ማሳካት ፕሪሚየር ሊጉ ላይ ገብቶ እንደሌሎቹ ከዚህ በፊት ሌሎቹ ተቀብለን በዚህ አቋርጦ ሲያልፉ ሸኝተንም እናውቃለን። እነሱ ገብተው ሲመለሱ እናያለን። ይሄ ስትራፕ እንዳያረግ ያ ብቻ ሳይሆን ሀላባ የኳስ ሀገር የኳስ ትውልድ ስፖርት ወዳጅ መሆኑን ለማሳየት በሲቢ ፕሪሚየር ሊጉም ላይ ከፍ ብለን አንደኛ ሆነን የምንጨርስበት ሌሎች ደግሞ አህጉራዊ ውድድሮች ላይ ዓለም አቀፋዊ ውድድሮች ላይ መወከልና መጫወት የሚችል እንዲሁም በርበሬዎቹ የብቻ ሳይሆን ተጫዋቾቹንም ማስመልመል ተጫዋቾቹንም ለኢንተርናሽናል ጨዋታ የሚያበቃ እንዲሆን የሚደረገው ሁሉ ቢደረግና ቢጠናከር ይላሉ። የፋሽን እንዳይሆን የፖለቲካ እንዳይሆን ስፖርት ብቻ እንዲሆንና ከስፖርትነቱ ባሻገር ደግሞ ቅድም እንዳሉ ኢኮኖሚያዊና ማህበራዊ መስተጋብሮችን እንዲያጠናክር በጥንቃቄ መስራት ነው ብዬ አስባለሁ። እንዳጠቃላይ ከዚህ በፊት እንግዲህ አንዱ ወዳጄን ኢንተርቪው አድርጌው እንግዲህ ምን ለማድረግ ዝግጁ ነህ ስለው እንግዲህ ባጃጅ አለኝ ለሀላባ ከነማ መስዋዕትነት ተከፍሏል፣ ባጃጅን ሽጣችሁ መውሰድ ትችላላችሁ የሚል አይነት መልስ ሰጥቶኛል። እንግዲህ እንደ አንድ ወጣት ደግሞ ይህ ከነማ ያንተ እንደመሆኑ መጠን ሌሎችም በዚህ ልክ ፓርቲሲፔት እንዲያደርጉ ቅድም መልእክት አስተላልፋል። ከዚህ ስሜት አንፃር ያ ልጅ እንደዚህ ካለው አንፃር ያንተ ስሜት ምን ይመስላል? እኔም በምችለው ለማተባበር እኔ ኖርማሊ አባል ነኝ፣ ቋሚ አባልነት መታወቂያ ከፍዬ ወስጄ ያለው ከዚህ በኋላም ለከነማው በሚደረጉ ነገሮች አቅሜ በፈቀደው ልክ ያው እኔ ሲኖር ነው ከነማውን መደገፍ እችለው። እኔ ደግሞ ኖሬ ያለኝን
ካለኝ ላይ አካፍዬ ካለኝ ላይ ደግፌ እኖራለሁ። ቅድመ ዝግጅቱ የተለያዩ ክለቦች እንግዲህ እያስፈረሙ ይገኛሉና ሀላባ ከነማ ምን ላይ ነው የሚል አብዛኛው ሰው መረጃ እየጠየቀን ነው። ከዛ አንግልስ እኔም ሰሞኑን ምናልባት አሳሳቢውን ጉዳይ ስለሆነ አሁን የኢትዮጵያ የዝውውር ገበያው ከኢትዮጵያውያን ኢኮኖሚ አንፃር ሲታይ በጣም የተጋነነ እየሆነ ነው። በጣም ከፍ ያለ ነው። 100 ሚሊዮን 1 ሚሊዮን እየተባለ ወራይ ደሞዝ ሚሊዮን ተሻግሯል። እና ከዚህ አንፃር ሀላባ ከነማ ምንድነው ምን ዝምታ መርጧል? ያው መቼስ ፕሪሚየር ሊግ ታዳጊዎችን ብቻ ይዘህ ስኬታማ የምትሆንበት አይደለም። የምትገጥመው እና ኢትዮጵያ ቡና እና ቅዱስ ጊዮርጊስን እና መድንን ሲዳማ ከብዙም ላይ ልምድ ያላቸው በጣም የቆዩ ክለባትን ነው። ሊጉ ላይ ልምድ ያሉ ተጫዋቾችን የያዘ ልምድ ያሉ አሰልጣኞችን የያዘ ልምድ ያለው ክለብ ነው ያለው። ያ ብቻ ሳይሆን ፋይናንሻሊም የብዙ አመታትን ልምድ የወሰዱ ክለቦች ስለሆኑ ከዚህ አንፃር ሀላባ ከነማ ምን እንቅስቃሴ እያደረገ ነው የሚል ነገር እኔም ጥያቄ ፈጥሮብኝ ነበር። ያንን ያው የሚመለከታቸው አካላት የዝውውሩን ሰዓት ጠብቀው ግልጽ የሚያደርጉልን ይሆናል። ብቻ የተሳካ አመት እንዲሆን እመኛለሁ። እንዳጠቃላይ እንግዲህ በዓለም ላይ የሚኖሩ የሀላባ ወዳጆች አድናቂዎች በቀጣይ በሚደረገው እንግዲህ ሀላባ ከነማን ለመደገፍ ለማበረታታት እንዳጠቃላይ የተለያዩ አስተዋጽኦች ይኖራሉና ምን ትላለህ? ከዛ ሀላባ ከነማ የረጅም ጊዜ ህልሙ እውን በመሆኑ ከወራት በፊት ሁሉም ደስታውን ሲገልጽ ነበር፣ ከሀገር ውስጥም ከሀገር ውጭም ያሉት። አሁን ደግሞ ክለቡ በፕሪሚየር ሊጉ ላይ ከፊት ሆኖ አርማችንን ይዞ በርበሬያችንን ምልክታችንን ቆሚያችንን ይዞ ጎልቶ የሚታይበት ነው። ሀላባዊነት ከፍ የሚልበት መንደር በመሆኑ ከዚህ በፊት ሀላባዊ ለሀላባም ሆነ ለልማታዊ ስራዎች ሲጠየቁ ወደኋላ ብሎ የማያውቁ ሁሉ ከነማውንም በሚችለው አቅም በማስተባበር ከራሱም ሌላውንም አስተባብሮ ሀላባዊ ያልሆነ ሀላባን ወዳጅ ሁሉ መደገፍ የሚችል ሁሉ እንዲደግፍና እንዲያስተባብር እንዲያጠናክር የበኩላችሁን እንድትወጡ መልእክት ለማስተላለፍ እወዳለሁ። አመሰግናለሁ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ከአብዱረዛቅ አቡስኒያ ጋር ከበሸኖ ዋና አዛዥ ኢታማዦር ጋር የነበረን እንግዲህ ቆይታ ይህንን ይመስል ነበር። በቀጣይ ማንን እናቅርብላችሁ? የእናንተስ በከነማው ዙሪያ ሀሳብና አስተያየታችሁ ምን ይመስላል? በኮሜንት ስራ አሳውቁን። በቀጣይ በሌላ እንግዳ እንገናኛለን። መልካም ጊዜ ይሁንላችሁ።